ሰላም እንዴት ናችሁ? እኔ ኤዴክቲቭ ነኝ። ዛሬ የተለመደ አዲስ ቪዲዮ ይዘን መጥተናል። በዛሬው ቪዲዮ ዩቲዩብ ለመጀመር ያሰባችሁ ሰዎች፣ ዩቲዩብ ለመክፈት ያሰባችሁ ሰዎች በሁለት ደቂቃ አሁን እነግራችኋለሁ ማለት ነው። በመጀመሪያ ዩቲዩብ ስትከፍቱ ማሰብ ያለባችሁ ስማችሁ ምን አይነት ስም መሆን አለበት? ተመሳሳይ መሆን የለበትም። ለየት ያለ ስም ከፈለጋችሁት ማሲንቆ ቲዩብ ማለት ትችላላችሁ። የትኛውም ሲሚንቶ ቲዩብ የፈለጋችሁት ዩቲዩብ ውስጥ ምንም ስም ለየት ያለ እሱ መሆን አለበት። ሁለተኛ ዩቲዩብ ስትከፍቱ ምን አይነት ዩቲዩብ መክፈት፣ ስፖርታዊ ወይስ ሪያክሽን፣ ዘገባ፣ ፊልም፣ በቃ የትኛውም አይነት እሱ ማሰብ አለባችሁ። ሶስተኛ ደግሞ የዩቲዩብ ሴቲንግ ማስተካከል አለባችሁ። ሴቲንግ የምታስተካክሉት ቀጣዩ ቪዲዮ እነግራችኋለሁ ማለት እናንተ ብቻ ኮሜንት ላይ ቀጣይ ፓርት ብላችሁ መጻፍ ብቻ ነው። አራተኛው ደግሞ ቪዲዮ ኤዲቲንግ፣ አራተኛው እሱ ዋነኛው ነው። ቪዲዮ ኤዲቲንግ በጣም ቀላል ነው። የትኛውም ዩቲዩብ ላይም ሆነ ማንበብ ማጥናት ነው ስለ ቪዲዮ ኤዲቲንግ። ብዙ አይነት ቪዲዮ ኤዲቲንግ አለ። ካፕከትም አለ፣ ቤስላፕ፣ አዶብ የሚባሉት እነሱም አሉ። ካፕከት የሚባል ብዙ አይነት አለ። እኔ ግን የምጠቀመው በካፕከት ነው። ለእናንተ ካፕከት የተሻለ ብዬ እመርጣለሁ። አምስተኛው ደግሞ ኮንፊደንስ፣ አምስተኛው ፈታ ብላችሁ መታወሩበት ኮንፊደንስ። ምንም አሁን ለምሳሌ ለመጀመሪያ ጊዜ ቪዲዮ ሲሰሩት ሲቀረጹት በጣም ይፈራሉ ሰዎች ማለት እንደዛ መሆን የለበትም። በቃ ደፈር ብላችሁ መናገር አለባችሁ ማለት ነው። እነዚህ ከ1 እስከ 5 ውስጥ በደንብ ካሟላችሁ በእርግጠኝነት በአንድ ወር ውስጥ ተከፋይ መሆን ትችላላችሁ። እሱ ነው ማለት ነው። በአንድ ወር ውስጥ 1000 ሰብስክራይብ እና 4000 ዋች አወር ካጠናቀቃችሁ በኋላ እርግጠኝነት ተከፋይ መሆን ትችላላችሁ ማለት። ተከፋይ ለመሆን ደግሞ እነዚህ ባልኳችሁ አሁን በ4000 ዋች አወር እና በ1000 ሰብስክራይብ ተከፋይ ለመሆን በፈረንጆች በ21 ቀን እስከ በ24 ባለው ቀን ውስጥ ነው ብር ማውጣት ተከፋይ መሆን የምትችሉት ማለት ነው። እና እስካሁን ያወራሁትን በ2 ደቂቃ ይሄን ማወቅ አለባችሁ ማለት ነው። እና ይሄን ይመስላል ለዛሬ ቻው።